በመጨረሻም ጳጳሱ አስጠንቅቀዋል። አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ትጥቅ ሊፈታ ይገባል ብለዋል። በዚህ ጉዳይ ዘርዘር ያለ መረጃ ይዤላችሁ መጥቻለሁ። ቪዲዮውን ላይክ በማድረግ ጀምሩት። ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ሁሌም አዳዲስ መረጃዎች ወደ እናንተ ሲመጡ ተከታተሉ። ርዕሰ ሊቃነ ጳጳሳት ሊዮ ሰው ሰራሽ አስተውሎት ትጥቅ መፍታት አለበት ሲሉ አስጠነቀቁ። የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ ወደ ጵጵስናው ከመጡ ወዲህ ለመጀመሪያ ጊዜ ባቀረቡት ትልቅ የማስተማሪያ ሰነድ ላይ ሰው ሰራሽ አስተውሎት ወይም ኤአይ ትጥቁን ሊፈታ እንደሚገባ አስጠነቀቁ። አሉ ጠንካራ ነው አውቃለሁ፣ ነገር ግን ሆነ ብዬ ነው የመረጥኩት፣ ምክንያቱም ይህ ጊዜ ትኩረትን መሳብ የሚችሉ ቃላት ያስፈልጉታል ብለዋል። ኢንሳይክሊካልስ የሚባሉት እነዚህ የማስተማሪያ ሰነዶች ለካቶሊክ ጳጳሳት የሚጻፉ ደብዳቤዎች ናቸው። ከቅርብ 10 ዓመታት ወዲህ ግን ርዕሰ ሊቃነ ጳጳሳቱ ለዓለም የሚያስተላልፏቸው መልእክቶችን የሚይዙ ሆነዋል። የአሁኑ ደብዳቤ በአብዛኛው ያተኮረው ኤአይ ላይ ቢሆንም ርዕሰ ሊቃነ ጳጳሳት ሊዮ ካቶሊክ ቤተክርስቲያን በታሪክ ውስጥ በባሪያ ንግድ ላይ ስለነበራት ሚና ይቅርታ ጠይቀዋል። የርዕሰ ሊቃነ ጳጳሳት ሊዮ ይቅርታ ከዚህ ቀደም ከቫቲካን ከቀረቡት በሙሉ ጠንካራ እንዲሁም ሁሉን አቀፍ ናቸው። በርካታ ሰዎች ላይ የደረሰውን ከፍተኛ ስቃይና ውርደት በምናስበት ወቅት ጥልቅ ሐዘንስ ላይሰማን አይችልም ያሉት ርዕሰ ሊቃነ ጳጳሳቱ በቤተ ክርስቲያኗ ስም ከልብ የመነጨ ይቅርታ ጠይቀዋል። ርዕሰ ሊቃነ ጳጳሳቱ ሊዮ በጽሁፋቸው የባሪያ ንግድና ከኤአይ ጋር የሚደረግ ግንኙነትን አመሳስለው አቅርበዋል። ዓለም በምርት ሂደት እና አተገባበር ላይ የሚፈጸም ሰዎችን በመበዝበዝ ድርጊትን በድጋሜ እንደተለመደ ነገር እየቆጠረው መሆኑን ጠቁመዋል። በታሪካዊው የባርነት አሳዛኝ ክስተትና እየመጣ ባለው አዲስ የዲጂታል ባርነት ስጋት መካከል ተመሳስሎሽ እንዳለ አስጠንቅቀዋል። ብዝበዛን የተለመደ ተግባር የማድረግ ተመሳሳይ ልምድ መደቀኑን እንዲሁም የሰው ልጅ ተመሳሳይ የሞራል መስቀለኛ መንገድ ላይ መድረሱንም ገልጸዋል። ከኤአይ ጋር በተያያዘ በርካታ ድብቅ አደጋዎች ሊኖሩ እንደሚችሉ የሚገልጸው የርዕሰ ሊቃነ ጳጳሳት ሊዮ መልእክት ስልጣን ላይ ያሉ አካላት አደጋዎቹን የማስወገድ ቀጥተኛ ኃላፊነት እንዳለባቸውም በግልጽ አስፍረዋል። ለምሳሌ ርዕሰ ሊቃነ ጳጳሳቱ በጦርነት ውስጥ ኤአይን መጠቀምን አውግዘዋል። የሰው ልጅ በጦር መሳሪያዎች ላይ ያለውን ቁጥጥር መቀነስ የጦርነቱን ፍትሐዊነት ይበልጥ ጥያቄ ውስጥ እንደሚያስገባውም ገልጸዋል። አርቲፊሻል ኢንተለጀንስ የጦር መሳሪያ ሽቅድድም ሊነሳ እንደሚችልም አስጠንቅቀዋል። አንድም አልጎሪዝም ጦርነትን የሞራል ተቀባይነት ያለው ሊያደርገው አይችልም ሲሉ ጽፈዋል። የኤአይ ጥቅም ላይ መዋል ጦርነትን በተፈጥሮ ሰብአዊ የሆነ ድርጊት መሆኑን እንደማያስቀር ተናግረዋል። ይልቁንም ወደ ጥቃት ለመግባት የሚቀመጠውን ደረጃ ዝቅ በማድረግ የመከላከል እርምጃን ወደ ስጋት ትንበያ በመቀየር እንዲሁም ተጎጂዎችን ወደ ዳታነት በማውረድ ጦርነቶች በፍጥነት እንዲቀሰቀሱ እንደሚያደርግ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ ባልተለመደ ሁኔታ ታላቅ ሰብአዊነት ሲሉ የሰየሙትን መልእክታቸውን ያቀረቡት ራሳቸው ናቸው። በቫቲካን መልእክታቸውን ሲያቀርቡ ግዙፉ የአሜሪካ የኤአይ ኩባንያ አንትሮፒክ አንዱ መስራች የሆኑት ክሪስቶፈር ኦላህን ጨምሮ ሌሎች የሰው ሰራሽ አስተውሎት ባለሙያዎች አብረዋቸው ነበሩ። ከርዕሰ ሊቃነ ጳጳሳቱ መልእክት በኋላም ንግግር ያደረገው ክሪስቶፈር ኦላህ የኤአይ ነክ ጉዳዮች እንደሱ ባሉ የኮምፒውተር ሳይንቲስቶች ብቻ መያዛቸው የተሻለ ነው ብሎ ማመን ስህተት እንደሆነ ጠቅሷል። በኤአይ ምክንያት የተነሱት ጥያቄዎች በሚያስከትሉት ነገር ብቻ ሳይሆን በተፈጥሯቸውም ጭምር ከኤአይ ምርምር ማህበረሰቡ የገዘፉ ናቸው ብለዋል። ሌላውና እጅግ በጣም ነውር የተባለው ብዙዎችን በጣም ያስቆጣው ደግሞ የትምህርት ቤት ታዳጊ ሴት ተማሪዎችን በወሲብ ሲጠቀም የነበረው የትምህርት ቤት ሰራተኛ በክስ ቀጣይ ሐሙስ ፍርድ ቤት ሊቀርብ ነው ተብሏል። በፈረንሳይ መዲና ፓሪስ ለአንድ ዓመት መነጋገሪያ ከሆኑ ጉዳዮች አንዱ የተማሪዎች ላይ የሚፈጸም ጥቃት ነው። ለተማሪዎች ድጋፍ ለመስጠት ከሚቀጠሩ መምህራን ያልሆኑ ሰራተኞች ላይ ከወሲባዊ ብዝበዛ ጋር የተያዙ ክሶች ሲቀርቡ ቆይተዋል። በፓሪስ 15000 የሚደርሱ አጋዥ ሰራተኞች በትምህርት ቤቶች ውስጥ ያገለግላሉ። አሁን ላይ መዋለ ህጻናትን ጨምሮ ወደ 100 በሚጠጉ ትምህርት ቤቶች ምርመራ እየተካሄደ ነው። አጋዥ ሰራተኞች ስነ ምግባር በማጣት ኃይል በመጠቀምና ወሲባዊ ባህሪ በማሳየት ተከሰዋል። በቀጣይ ወራት 3 ክሶች ፍርድ ቤት የሚቀርቡ ሲሆን ተጨማሪ ክሶች እንደሚከፈቱም ይጠበቃል። ባለፈው ሳምንት ፖሊስ 3 ትምህርት ቤቶች ላይ ፍተሻ አድርጎ 16 ሰዎችን በቁጥጥር ስር አውሏል። ለልጆች ያልተገባ ወሲባዊ ባህሪ በማሳየት እንደሚከሰሱ ተገልጿል። ከነገ በስቲያ ፍርድ ቤት የሚቀርበው ግለሰብ በአልፎንሴ ቦውዲን ትምህርት ቤት 5 ህጻናትን ወሲባዊ በሆነ መንገድ በመንካት ተከሷል። በአውሮፓውያኑ ሚያዝያ 2025 አካባቢ የ4 ዓመት ሴት ልጅ እንግዳ ባህሪ ማሳየት መጀመሯን አንድ ወላጅ ለቢቢሲ ገልጿል። ሌላ ወላጅ ደግሞ ልጁ ወሲባዊ ትንኮሳ እንደደረሰባት ተናግሯል። ባለቤቴ ልጃችንን ወደ መናፈሻ ወስዳ ትምህርት ቤት ሳለች ሰዎች ነክተዋት ከሆነ ጠየቀቻት። ልጃችንም አዎ ዴቪድ ይነካኛል፣ ያቅፈኛል ስትል ተናግራለች። ባለቤቱ ልጃቸው እንዴት እንደተነካች ስትጠይቃት ጀርባዋን እንግዳ በሆነ መንገድ እየዳበሰች እንዳሳየች አባቷ ገልጿል። ያንን ስናይ መጥፎ ነገር መከሰቱን አወቀን ይላል። ክሶች መሰማት ከጀመሩ በኋላ ታዳጊ ልጆች ያሏቸው ቤተሰቦች ስጋት
ገብቷቸዋል። የትምህርት ቤት አጋዥ ሰራተኞችን የሚቀጥረው የፓሪስ ማዘጋጃ ቤት የሚቀርቡለትን ክሶች ትኩረት ሰጥቶ እንዳልተመለከተ ወላጆች ይናገራሉ። ኤስኦኤስ ፐሪስኮላሪዬ የተባለው ማህበር እንደሚለው የችግሩ መንስኤ ሙያዊ ብቃት ያላቸው አጋዥ ሰራተኞች አለመቀጠራቸው ነው። አብዛኞቹ የሚከፈላቸው አነስተኛ ደሞዝ ሲሆን ልጆችን በመንከባከብ ረገድ መሰረታዊ ስልጠና ብቻ እንደሚወስዱ ማህበሩ ገልጿል። በርካታ ቁጥር ያላቸው አጋዥ ሰራተኞችን ለመቅጠር ሲባል የቅጥር ቅድመ ሁኔታዎች ችላ እንደሚባሉም አክሏል። የማህበሩ መስራች ኤልዛቤት ጉትማን እንደተናገረችው አጋዥ ሰራተኞች በተማሪዎች ላይ መሳለቅ፣ ማንጓጠጥና ሌሎችም ነውረኛ ድርጊቶች ፈጽመዋል በሚል በወላጆች ይከሰሳሉ። በመጀመሪያ ደረጃ ትምህርት ቤት ውስጥ የሚሰሩ አጋዥ ሰራተኞች የድብድብ ቡድን አደራጅተው ልጆችን እርስ በርሳቸው ያጋጥማሉ፣ ሌሎች ተማሪዎች ከበው በለው በለው እያሉ ይጮሃሉ ስትል ኤልዛቤት ምሳሌ ሰጥታለች። የፓሪስ አንዱ ከንቲባ ኢማኑኤል ግሪጎሬ አጋዥ ሰራተኞች የሚቀጠሩበትን ሂደት ለማስተካከል 20 ሚሊዮን ዩሮ መመደቡን አስታውቀዋል። ገንዘቡ አጋዥ ሰራተኞችን ለማሰልጠንና ለመከታተል እንደሚውልም ተናግረዋል። አጋዥ ሰራተኞች ላይ ማንኛውም አይነት ቅሬታ ከተሰማ ወዲያውኑ እንደሚባረሩ ከንቲባው ገልጸዋል። በያዝነው የአውሮፓውያኑ ዓመት 80 ሰራተኞች ታግደዋል። አብዛኞቹ አጋዥ ሰራተኞች በአጭር ኮንትራት ይቀጠራሉ። ተማሪዎችን በምሳ ረፍት ሰዓት እና ከትምህርት በኋላም ያግዛሉ። ለተማሪዎች መዝናኛና ስፖርታዊ ክንውን ማዘጋጀት ከኃላፊነቶቻቸው መካከል ናቸው። ክሶች መሰማት ከጀመሩ ወዲህ ሁሉም ሰራተኞች በጅምላ ተፈርጀው በጥርጣሬ እንደሚታዩና መገለል እንደደረሰባቸው የተናገሩ ሰራተኞችም አሉ። ኤ ኦፍ ዩኒየን በተባለው ማህበር የምትሰራው ካርላ ቦኔት ወላጆች ሪፖርት ማድረግ አለባቸው፣ ግን ሁሉም ሪፖርት የሚደረግ ነገር ትክክል ነው ማለት አይደለም ብላለች። ለተማሪዎች አጋዥ ትምህርት የሚሰጠው ረሚ በበኩሉ የፓሪስ ማዘጋጃ ቤት ገለልተኛ እንዳልሆነ ይናገራል። ማዘጋጃ ቤቱ ክሶችን አይመረምርም። በአሁኑ ሰዓት ከልጆች ጋር በሚሰራበት ወቅት ማንኛውም ነገር ወደ ክስ ሊያመራ ይችላል ሲልም አክሏል። የወላጆች ማህበር የሆነው ኤፍሲፒኢ አባል የሆነው ግሪጎሪ ኤንሰል ሰራተኞች በአግባቡ አይከፈላቸውም፣ አይሰለጥኑም፣ ቁጥጥር አይደረግባቸውም ብሏል። በቂ ገንዘብ አልተመደበም፣ ነገሮች ከቁጥጥር ውጪ መውጣታቸው አይገርምም ሲልም አክሏል። ክሶች እየተሰሙ ያለው በፓሪስ ቢሆንም ችግሩ በመላው ፈረንሳይ የተንሰራፋ መሆኑን የመብት ተሟጋቾች ተናግረዋል።